መሪነሽ ያልኩሽን አላመንሽኝ ማለት ነው? ከአንቺ በፊትም ሆነ በኋላ ምንም የማውቀው ሴት እኮ የለችም። አሁን ለማንኛውም መሄድ አለብኝ። ቆይ ትንሽ ይሆን እኔ ልጅ ምን አይነት ክፉ አጋጣሚ ነው? ምን እየተሰማሽ ይሆን በዚህ ሰዓት? ማሚ ተረጋጊ። እሷ ምንም አልሆነችም፣ ደህና ነች። እንደው እንዴት እየሆነች ነው? ደህና ነች አልኩሽ እኮ ማሚ። ለምን ጥላት መጣ? አንቺ ተረጋጊ መጀመሪያ። አንተ ምን አባል ታረጊ? ከዛች ባለጌ ጋር ምን ማለት ነው? ምንም ቢሆን እኮ እህቴ ናት። እህቴ ናት? ጥሩ። እሷ እህት ከሆነች እኔ አባት አይደለሁም ማለት ነው። አንተ ነገሩን ለማብረድ ብትሞክር። አንቺ ሴትዮ አፍሽን ዝጊ ብያለሁ። አባዬ እናቴን እንደዚህ እንድትናገራት አልፈልግም። ናምታይ ይሄ ነበር የቀረህ። ያቺ በየመንገዱ ታዋርደኛለች፣ አንተ ደግሞ ልትመጣኝ። ናምታይ ኧረ እባክህ አንተ ሰውዬ ከቀልብ ሁን። አንቺ ሴትዮ አፍሽን ዝጊ ብዬሻለሁ። አፍሽን ዝጊ። ያው የምትተባበሩና አንድ የምትሆኑ ከሆነ ማናችሁም ለእኔ አታስፈልጉኝ። ማናችሁም። ቆይ ግን አንተ ያናደደ ግንኙነት ውስጥ መግባቷ ነው ወይስ ቪዲዮ ነው? እኔ ምንም አልገባኝ። ይኸውልህ እኔ ተፈሪ ክብሬን የጠበቅኩ ሰው ሴት ልጄ ከማንም አለሌ ጋር ዝም በብላ ስትጋደም ማየት አልፈልግም። እንኳን ስትጋደም ቀና ብላ እንድታይ አልፈልግም። ከትዳር በፊት ወንድ ልጅ ቀና ብላ እንድታይ አልፈልግም። ግን እኮ አባዬ ወጣት ናት፣ ልትታለል ትችላለች። አንዳንድ ወንዶች ደግሞ ቪዲዮ እየቀረጹ ያስፈራራሉ። ሄዳ ባትጋደምለት ኖሮ ቪዲዮን ከየት ያመጣው ነበር? ኧረ አንተ ሰውዬ ላፍ ለከት ይኑርህ እንዴ! የምታወራው እኮ ስለ ልጅህ ነው። እና የሆነስ እንደሆነ ልጅሽ በድርጊት ስታደርገው አልተሰማሽም? እኔ ስናገረው ነው የሚሰማሽ? አንተ ስንት ጊዜ ነው የምናገረው? ይህች ልጅ ልጄ አይደለችም፣ ጠላቴ ናት። ይሄ አንተንም ይመለከታል። ከእንግዲህ በኋላ እሷን የምታገኛት ከሆነ አንተንም ከልጅነት ማደሬ ላይ እፍቃለሁ። ይህን በእርግጠኝነት ወቀው። ምን ይላል? አሁንስ እኮ ጨርቁን ጥሎ ማበድ ነው የቀረው። እኔ የምልህ ልጁን አግኝተኸው ነበር እንዴ? ደውላለት ልታገኘው ሄዳ ነበር። ምን አለ ስለቱን ግንባሩ ላይ በሰካሁት። ስለት? የምን ስለት ነው እንዴ? እሷ የገባችበት ነገር ደግሞ ሳያንስ እንደገና አንተንም እሳት ውስጥ ጨመረች። የኔ ሳለመታደል፣ ወይ የኔ ሳለመታደል፣ ወይ ልጄ እባክህ ልጄ፣ የገባንበት ነገር ይበቃናል። እባክህ እስቲ አንተ እንኳን ተረጋጋ። አባትህን እያየኸው አይደል? እኔ አላሳዝናችሁም እንዴ? ለኔ ስትል ልጄ እባክህ። እና ቆይ ከአንተ ውጭ ይህን ነገር ማን ሊያደርግ ይችላል?
እኔ በምን ማወቅ ይችላል ዜማ? ቆይ ያ ቪዲዮ አንቺ ይችላል እንዴ? የለም ጆኒ ጋር ነው። ጆኒ? አዎ ወንድሜ ጋር። የደበደበ ልጅ ማለት ነው? ግን ምን ዋጋ አለው? አሁንም ዋና ቪዲዮ እዛ ሰው እጅ ላይ ነው ያለው። ለምን ብሎ እንደቀረጸው እስካሁን ምንም ነገር የታወቀ ነገር የለም። በመጨረሻም ስላመንሽ በጣም አመሰግናለሁ ማሪ። እኔ አሁንም አምናለሁ የሚል ቃል አልወጣኝ። በዚህ ሰዓት እኔ ማንንም ማመን አልችልም። ግን እኮ እዚህ ጋር እኔ ቦት ተጠቂኝ አይደል እንዴ? በማንኛውም ሰዓት ቤቴ ያፈራሽ ላክ ይችላል። እኔ አሁንስ ማንን ማመንና ምን ማድረግ እንዳለብኝ ነው ግራ የገባኝ። ዜማዬ መቼም ላንቺ ያለ ስሜት በደምብ ታውቂያለሽ አይደል? ቆይ እንዴት ይሄን ነገር ላንቺ ሊያደርግ ይችላል? ምን ለማግኘት ብዬ? በቃ ሽቶኝ ሲደርስ ይጀምራል። ደግሞ ስልክ እያወራሽ ነበረ። ብቻ ከዛ ከማይረባ ጋር እንዴ ነው ባክጆ እሱ ያደረገው አይመስለኝም። ተመልከቱልኝ ብቻ። አሁንም ለዛ ሰይጣን ትከራከሪለታለሽ? ቆይ እሺ እሱ ምን ፈልጎ ያደርገዋል? ገንዘብ ፍለጋም ከሆነ በአካል ሳያገኘኝ እኮ በስልክ ደውሎ መናገር ይችል ነበር። እስኪ ንገሪኝ። ቆይ እንዴት ነው ተዋወቃችሁት? ምንም ነገር ሳታስቀሪ ንገሪኝ። በጣም የሚወዳቸውን አባትየውን ሊያሳክምኛ ሆስፒታል ሲመላለስ ነበር የተዋወቀው። ግን በጣም ብዙ ጊዜ አልፈልግም ብዬ አመላልሻለሁ። እንደዚህ በፍቅሩ ክንፍልል አልፈልግም ሙላ እስከ ማለት ደርሼ ነበረ። ስለዚህ እየተበቀለሽ ቢሆንስ? ማለት አላውቅም። ወይ ሌላ ሰው እንዳትሆኚ በዚህ ቪዲዮ አስሮ ሊያስቀርሽ ፈልጉ ይሆን እንዴ? ብቻ እኔ እንጃ። ሆነም ቀረ የእሱ እጅ እንዳለበት እርግጠኛ ነኝ። ቆይ የእኛ ቤተሰብ ጠላትስ እኛን ለመጉዳት ይህን ነገር ሆን ብሎ ያደረገው ቢሆንስ? ምን ማለት ነው? ደግሞ ሆቴል መኝታ ክፍል ይዘን ነበር ያንን ነገር ያደረግነው። ግን ከመግባታችን በፊት ምናልባት ካሜራ አድርጎ ቢሆንስ? አልገባኝም። ቆይ ለምንድን ነው ይህን ያለ ፍቅረኛሽ እየተከላከልሽለት ያለሽው? እኔ እውነቱን ለማውጣት እየሞከርኩ ነው ያለሁት እንጂ እኔ ለሱ እየተከራከርኩለት አይደለም። ሆነም ቀረ ያ ልጅ ቤተሰቤን በጠጦ በህይወት አይቆያትም። እገለዋለሁ። ጆሪ ምን እያልክ ነው? ያኔም የያድል ስላልነጠኝ ቆጭቶኛል። ደግሞ ከኔ ማንም አያስጠላው። የቤተሰቤን ሰላም እንደነጠቀኝ ህይወቱን ነጥቀዋለሁ። ማድረግ ያለብኝ ወይኔ ዘንድሮ ላብድ ነው በቃ። አንተ ሰውዬ እስቲ ትንሽ እንኳን እህል ቀመስ። ባዶ ሆድህን እኮ ይጎዳሃል። ድብን አንቺና ልጅሽ የቤተሰቡ ክብር ምንም አይታያችሁ። አሁንም እሷ ጋር አይደለ ያለው? ጓደኞቹ ጋር ሄደው ግን ከዚህ ሁሉ ጥላቻ ይሄንን ያደረገውን ሰው ፈልጎ አግኝቶ መክሰስ አይቻልም? እሱ መሸለም ነው ያለበት። መሸለም አንተ ሰውዬ በቃ አሁንም በጉልበት ብቻ ነው የምታስበው አይደል? እነዚህ ኖሮስ ምን ሊጠቅሙ? ምን ይጠቅሙ? ወይኔ ልፋት፣ ወይኔ ትንሽ አይቆጭሽም? ስንት መከራችንን በልተን ስንት ነገር አይተን እነሱን ብለን ስንቱን ነገር ትተን ለነሱ ያልሆነው ነገር አለ። ይሄ ነው ዋጋችን። ይሄ ነው ይገባል። ትንሽ አይሰማሽም? እኔም ብሎቹ ዶክተር ይህን እኮ እርግፍ አድርጋ ትታውም ሊሆን ይችላል፣ ተባራም ሊሆን ይችላል። ማን ያውቅ? እኔ እንደሆነ ደረሰች ልጄ ደረሰች እያልኩ አይን እያየሁ ምን ቀረ? ምን ጎደለ? ምን ያላልኩት ነገር አለ? ደረሰች እርግፍ አድርጌ ትቼ እኔም ሳልሆን ቀድሞ አንዱ ጥፋተኛ።
ማነው እንደዚህ ያደረገ? ምን ሆነ ነው? ወይኔ ጉዴ! ቀና! ኧረ ሰው አለ!